ሰላም ሰላም እንዴት ናችሁ? ውድ የበሪ ቲዩብ ቤተሰቦች ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ መጥተናል። በዛሬው ቪዲዮአችን የምንመለከታቸው የተለያዩ የሚሸጡ ቀላልና ከባድ የስራ መኪኖች አዳዲስም ሆኑ ያገለገሉ መኪኖች እንመለከታለን። በዛሬው ቪዲዮአችን የምንመለከታቸውን የስራ መኪኖች መግዛት የምትፈልጉ ወይም ማግኘት የምትፈልጉ ሰዎች ካላችሁ ከታች በምናስቀምጥላችሁ ስልክ ቁጥር እየደወላችሁ ልታገኟቸው ትችላላችሁ። ከዛ ባለፈ ሌሎች የምትፈልጓቸው መኪኖች ካሏችሁ ደግሞ በስልክ ቁጥራችን 07 16 19 0478 እየደወላችሁ መጠየቅ ትችላላችሁ። ከዛ ባሻገር የተለያዩ የሚሸጡ የስራና የቤት መኪኖችን ማግኘት ከፈለጋችሁ የዩቲዩብ ቻናላችንን ሰብስክራይብ እንዲያደርጉና ሀሳብ አስተያየት ካላችሁ ደግሞ በኮሜንት ቦክስ ማስቀመጥ ትችላላችሁ። ለሌሎችም እንዲደርሳቸው ሼር ማድረግ ይጠበቅባችኋል። ከዛ ባለፈ ወደ ዛሬ መኪኖች ቪዲዮ እናልፋለን። አብራችሁ እንድትቆዩ እናሳስባለን። በቅድሚያ የምንመለከተው መኪና ሲኖ ካሶኒ 2023 ሞዴል ሲሆን እስካሁን ድረስ 74,000 ያህል ኪሎ ሜትር ብቻ የተነዳ ግጭት ግልብጥ የሌለበት ንጹህ ይዞታ ላይ ያለ መኪና ነው። ይህ መኪና እስካሁን ድረስ ብዙም ያልተነዳና በትክክል በጽዳት የተያዘ መኪና ሲሆን 74,000 ያህል ኪሎ ሜትር ብቻ ነው የተነዳው። አጠቃላይ ዋጋውን ስንመለከት በባንክም በካሽም የተመቻቸ ሆኖ ሳለ ሙሉ ዋጋው 13,200,000 ብር ነው። ድርድር አለው። የባንክ ዋጋው 3,600,000 ብር ነው። ካሽ ደግሞ የሚከፍሉት 9,600,000 ብር ሲሆን ያንን ቀሪውን 3,600,000 ብር ደግሞ በየሶስት ወሩ 380,000 ብር እየከፈሉ መኪናውን የራስዎ ማድረግ ይችላሉ። ስለዚህ በባንክም በካሽም ተመቻችቶላችኋል። ይህንን መኪና ማግኘት የምትፈልጉ ካላችሁ በስልክ ቁጥር 0900 53 83 98 ብላችሁ በመደወል ልታገኙ ትችላላችሁ። ወደሚቀጥለው ቪዲዮ እናልፋለን። ቀጥለን የምንመለከተው በተመሳሳይ ከመጀመሪያው ጋር ሲኖ ካሶኒ ከነተሳቢው ነው። ይህ መኪና ከመጀመሪያው ለየት የሚያደርገው 400 ሆርስ ፓወር ያለው መኪና ሲሆን ሞዴሉ 2025 ነው እና ይህ መኪና በባንክም በካሽም የተመቻቸለት ሲሆን ታርጋው የ35,000 ቤት ነው። አጠቃላይ ዋጋው የመኪናው 22 ሚሊዮን ብር ነው። ግን በባንክም በካሽም ስለተመቻቸ ካሽ 15,470,000 ብሩን በመክፈል ባንክ 5,953,000 ብሩን በሶስት ወር ተመላሽ 550,000 ብር እየከፈሉ መውሰድ ይችላሉ። ይህ መኪና እስካሁን የተነዳው ኪሎ ሜትር አጠቃላይ 30,000 ብቻ ነው። ስለዚህ አዲስ በሚባል ኮንዲሽን ላይ ያለ መኪና ስለሆነ ይህን መኪና ማግኘት የምትፈልጉ ካላችሁ በስልክ ቁጥር 0900 53 83 98 እየደወሉ ማግኘት ይችላሉ። በከፊል ድርድር ይኖረዋል። ወደሚቀጥለው መኪና እናልፋለን። አሁን ደግሞ የምንመለከተው ሲኖ ትራክ ሲሆን ቲኤክስ 36 ሳይሆን ገልባጩ ኦልዱ የሲኖ ምርት ሲሆን 2021 ሞዴል ነው። ኤ08 ቤት ሲሆን ግጭት ግልብጥ የሌለበት በአሪፍ ይዞታ ላይ ያለ ጽድት ተደርጎ የተያዘ መኪና ነው። ይህ መኪና እስካሁን ድረስ በአጠቃላይ 140,000 ያህል ኪሎ ሜትር የተነዳ ሲሆን ጎማ አለው እና ይህንን መኪና ማግኘት የምትፈልጉ ካላችሁ በካሽ የተዘጋጀ መኪና ሲሆን አጠቃላይ ዋጋው 10,100,000 ብር ነው። በከፊል ድርድር ይኖረዋል። ይህንን መኪና ማግኘት የምትፈልጉ ሰዎች ካላችሁ በስልክ ቁጥር 0900 53 83 98 ላይ በመደወል ይህንን መኪና ማግኘት ይችላሉ። ወደሚቀጥለው መኪና እናልፋለን። አሁን ደግሞ የምንመለከተው መኪና ባለቶሊድ ተሳቢ ሲሆን ይህ መኪና በጽዳት የተሰራ እስካሁን ድረስ ከተገዛ ጀምሮ በካሳቢራ ብቻ የሚሰራ ነው። ስለዚህ ታርጋውን ስንመለከት 94,000 ቤት ነው። ሞዴል 2017 ሲሆን እስካሁን ድረስ 380,000 ያህል ኪሎ ሜትር ብቻ የተነዳ ነው እና ጎማ የሸልቶ 75% አለ፣ የተሳቢው ደግሞ 50% አለ። ይህ መኪና በአሁኑ ጊዜ ተሳቢ ለሚፈልጉ ሰዎች በተመጣጣኝ ሂሳብ የቀረበ ሲሆን አጠቃላይ ዋጋው 15 ሚሊዮን ብር ነው እና ይህንን መኪና አይታችሁ ሙሉ መረጃ አይታችሁ ከሌላ ሰው ጋር ለመስራት በህብረትም ለመስራት የተሻለ
አሪፍ መኪና ነውና ቀጥታ ገዢ ከሆነው ይህንን መኪና ማግኘት የምትፈልጉ ከሆነ በስልክ ቁጥር 0918 40 88 77 ላይ ደውለው ይህንን መኪና ማግኘት ይችላሉ። የሚቀጥለውን መኪና እንመለከታለን። አሁን ደግሞ የምንመለከተው መኪና ፋይቬል 2002 ሞዴል ሲሆን ምንም አይነት ግጭት ግልብጥ የሌለው በአሪፍ ይዞታ ላይ ያለ በጽዳት የተያዘ መኪና ነው እና ይህ መኪና በሰፊው ለከተማም ትራንስፖርት ለቅርብም ሆነ ለረጃጅም መንገዶች በሰፊው ጥቅም ላይ እየዋለ ያለ መኪና ሲሆን በብዙዎች ዘንድ ተቀባይነት ወይም ተወዳጅነት ያለው መኪና ነው እና ይህንን መኪና ማግኘት የምትፈልጉ ሰዎች በካሽ ብቻ መኪናውን ማግኘት ትችላላችሁ። አጠቃላይ ዋጋውም 2.9 ሚሊዮን ብር ነው እና ይህንን መኪና ማግኘት የምትፈልጉ ካላችሁ በስልክ ቁጥር 0913 708074 ላይ ደውላችሁ ማግኘት ትችላላችሁ። ወደሚቀጥለው መኪና እናልፋለን። በመጨረሻ የምንመለከተው መኪና ሱዙኪ ኤቨሪ ሲሆን 2012 ሞዴል ነው። አውቶማቲክ ትራንስሚሽን ወይም ማርሽ ያለው መኪና ሲሆን ኮድ 3 ኤ97 ቤት ነው። መኪናው የሚታየው አዲስ አበባ ሲሆን ቱርቦ የለውም። ጽድት ያለ መኪና፣ ሞተር ያልፈታ፣ ቀለም ያልደረበ በአሪፍ ይዞታ ላይ ያለ መኪና ሲሆን የዚህኛውን መኪና ሻጩ 35% ከፍሎ ስም ያዘዋውራል። ከዛ ባለፈ የመኪናው ዋጋ በባንክ 300 ሺህ ብር ተመቻችቶ ካሽ 1 ሚሊዮን 300 ሺህ ብር 1 ሚሊዮን 100 ሺህ ብር ከፍለው መውሰድ ይችላሉ። ተመላሽ 18 ሺህ ብር እየከፈሉ ይህን መኪና የግሉ ማድረግ ይችላሉ እና የዚህ መኪና አጠቃላይ ዋጋው 1 ሚሊዮን 400 ሺህ ብር ነው። ይህንን መኪና ማግኘት የምትፈልጉ ካላችሁ በስልክ ቁጥር 0900 53 83 98 በማለት መደወል ትችላላችሁ። በቻናላችን አዲስ የሆናችሁ ካላችሁ በድጋሚ ሰብስክራይብ እና ላይክ፣ ሼር፣ ሀሳብ አስተያየት ካላችሁ በኮሜንት እንድታስቀምጡ እያሳሰብን ዛሬው ቪዲዮአችን ይህን ይመስላል። መልካም ቆይታ